አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ያው እንግዲህ ዛሬ ጁምዓ ነው። ሰሉ አለ ሐቢብና ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። ውድ ቤተሰቦች ያው ዛሬ ደግሞ ለየት ባለ ነገር ነው የመጣሁት። ያው እንግዲህ ሁሌ ምግብ ሁሌ ምናምን ለየት ልበል ብዬ ማለት ነው። እና ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩት፣ አበረታቱኝ። ያው እንግዲህ በርም እያያችሁ ሰምታችኋል። እና በተረፈ እንዴት ናችሁ? ሰላም ናችሁ አይደል? ዛሬ የመጣሁት ማለት ነው ማስክ ይዤ መጥቻለሁ። እኔ ሞክሬው የጠቀመኝን ማለት ነው። ያኔ አውቄ አይደለም ግን ለራሴ ተጠቅሜው የጠቀመኝን ለምን ለቤተሰቦች አላካፍላቸውም ብዬ ነው። ብዙ የጥርስ ማስክ የጠጉር ምናምን የሚሰሩ ሞልተዋል፣ ጎበዝ የሆኑ እህቶች ሞልተዋል። እና እስቲ እኔም ደግሞ ተነሱ አይቼ ሰርቼ የጠቀመኝን ለምን አላካፍልም ብዬ ነው ማለት ነው። እና ያው ሰርቼው ሞክሬው ያየሁትን ነው ማለት ነው። እዚህ ጋር የሚያስፈልጉኝን ነገሮች አዘጋጅቻለሁ። እዚህ ጨው ነው። ያው እንግዲህ እንደምታዩት ዝባዴው ቃለኝ በፕላስቲክ ነው የምሰራው ማለት ነው። ያ አለ አይደል? እንደ አጋጣሚ ደግሞ ታየው ያው ደስ አይላችሁ እንደ ብዬ ነው ጨው ጨምሬያለሁ። መንካይቱ ትንሽ ናት፣ ይበቃል። እኔ ብዙ ነው የሚሆነው ማለት ነው። እና እዚህ ጋር ቤኪንግ ፓውደር አለኝ። ቤኪንግ ፓውደር ነው እሱን አንድ ማንኪያ ጨምራለሁ። እዚህ ጋር ላይሙን አለኝ ማለት ነው። ላይሙን አለኝ። ላይሙኑንም እንደዚህ ጨምቀዋለሁ ማለት ነው። ያው እንደዚህ ከጨመኩኝ በኋላ በማንኪያ አቀላቅለዋለሁ። ቤኪንግ ፓውደሩ ያው ግዴታ መንኮፍኮፍ ስላለበት ይንከፈከፋል እና እንደዚህ ካቀላቀልነው በኋላ ሶስቱን እዚህ ጋር ኮልጌት አለኝ። ያው ኮልጌት እናንተ የምትጠቀሙትን ነው። እኔ የምጠቀመው ይሄንን ነው ማለት ነው። የሚበቃኝን ያህል ጨምርበታለሁ። እዛ ሁሉንም አብረን አቀላቅለዋለን። በጣም ቆንጆ ነው። የእውነት ሞክሩት፣ ተወዱታላችሁ። ለበለዘ እንደዚሁም ደግሞ ላፍጠረን አፋችን ያው ብዙ ምግብ የነሱ ስንመገብ አፋችን የሚሸታል እንዲያጋጣሚ ማለት ነው። ለዛ በጣም ቆንጆ ነው የሚሆነው። ተጠቀሙት። ቢያንስ ከሳምንት 2 ጊዜ 3 ጊዜ ከዛ በላይ ጥሩ አይደለም። ያኔ ሲበዛም ማለት ነው ጥርሳችንን ዲዳችንን ያቆስልብናል። ግን በሳምንት 2 ጊዜ ብንጠቀመው በጣም ቆንጆ ነው። ይሄው ደስ አድርጌ ያቀላቀየው በዚህ ይሄንን ሰጥቶኛል ማለት ነው። እንደዚህ ከቀላቀልኩኝ በኋላ ያው ብሩሽ አዘጋጅቻለሁ። ያው እንግዲህ ተጠቀም ምናምን አላሳየሁም፣ ግን እኔ ራሴ ተጠቅሜ ሆነ ይሄ ለራሴ ነው። ለጓደኞቼ የሚበቃል ብዙ ስለሆነ ማለት ነው። ተጠቅሜው እየጠቀመኝ ነው ማሳያችሁ። ሞክሩትና ተወዱታላችሁ። የምር በጣም ነው የጠቀመኝ ማለት ነው። አሁን ጥርስ መምላለው ምናምን በቃ በጣም ነው የሚያጸደው እና ተጠቀሙ ትላችኋለሁ። ውድ ቤተሰቦች ይሄን ይመስላል። እኔ ለምን እስቲ እኔ ስጠቀም እነሱ ስለምን ይቅርባቸው ብዬ ነው ማለት እና ተጠቀሙት። ሻባይ ይሄን ይመስላል። አላህ Subhanahu Wa Ta'ala ዱዓቸውን መቅቡል ካረገላቸው ባሪያዎቹ ያድርገን። ሀገራችንም ሰላም ያርግልን። እኛንም በያለንበት ዓለም ዳርቻ ሰላም ያድርገን። ክፉን ነገር አላህ ያዝልን። ዱዓ አድርጉላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።